ሴትዮዋ የኩላሊት በሽተኛ ናቸው። ኩላሊት መተካት አለበት። ታውቃላችሁ ብዙ ሀገራት ላይ ክልክል ነው። የተወሰኑ ሀገራት የሚፈቅዱ ስለመኖራቸው እርግጠኛ አይደለሁም። ግን አንዲት ሴት ሸጠች ኩላሊቷን እና እስኪ ጥሩልኝ ኩላሊቷን የሸጠችልኝ ሴትዮ ብላ እቺ በሽተኛዋ በጣም ሀብታም ነች ጠራቻት እና ለምን ትሸጫለሽ አለቻት። ወላሂ አካሌን መሸጥ ያስገደደኝ ከባድ ችግር ውስጥ ያለው ምስኪን ደሃ ስለሆንኩ እንጂ መሸጥ ፈልጌ አይደለም፣ ለገንዘብ ብዬ አይደለም መሸጠው ማለት ኖሮኝ ተጨማሪ ለማግኘት አይደለም፣ ችግር ነው የሚያሸጠኝ ብላ ለቀሰች። ገንዘቡንም ውሰጂ ኩላሊትሽንም አልፈልግም ከአላህ ብቻ ሽፋ እፈልጋለሁ አለች። ተመለሰች ያቺ ሴት ገንዘቧን ይዛ። በሚቀጥለው ቀጠሮ ስትሄድ እቺ ሴትዮ ኩላሊቷ ፋንክሽን እያደረገ ነው፣ እየሰራ ነው። ሰደቃ ትልቅ ኃይል አለው። የታመሙ ወንድሞች እህቶች ህመማችንን በሰደቃ እናድርገው። ሰበብ ማድረሱ እንዳለ ሆኖ ይሄ ተዳዊ ሱና ስለሆነ ማለት ነው። እንደው አንዳንድ ሰዎች በቃ ህክምና አቁምና ዱዓ ብቻ አይልም እስልምና። ሰበቡን እናደርሳለን።